ሰላም አለይኩም ወራህመቱላሂ ወበረካቱ። ጌም እንዴት እንደምትጫወቺ ላሳይሽ ማለት ነው። ትንሽ ቪዲዮ አጭር ላድርግና ልስራልሽ። ያው ከዛ ጌሟን ትነኪያለሽ። ከዛ እዚች ጋር መደመር እንትኗ እቺ የዳይመንድ ምልክቷ አለች አይደል? እቺን ትነኪና ከዛ እንደዚህ ያለሽ ኮይን ከግራ በኩል ይመጣልሻል። ወደ ዳይመንድ ትቀይራሽ። ከዛ እቺ የሁለት ቅንፍ ነገሮቹ በመሃል ያለውን ትነኪዋለሽ። ማን ነው እሱን አትነኪው። ከዛ ኮይን እዚህ ጋር ያለ ፕሊስ ኢንተር የሚለውን ስትነኪ ኮይን ወደ ዳይመንድ መገልበጥ የፈለግሽውን ጻፍ ይልሻል። እኔ አሁን ለጊዜው ሁሉንም ነው መገለበጠው። 17852 ኮይን አለኝ። ከዛ እሱን ኤክስቼንጅ አድርገዋለሁ ወደ ዳይመንድ ማለት ነው። ለምን ጌም ለመጫወት። ከዛ ተቀይሮልኛል ማለት ነው። ከዛ እንደዚህ መለሳለሁኝ። ከዛ ጌሞቹ እንደምታያቸው እንደዚህ ይመጡልኛል። ጌሙን ትመርጫለሽ በይበልጥ ይሄኛውን ብትጫወቺ። ይሄኛው የውድ ነው በርግጥ ግን ከተበላሽን በዛው ልክ ነው የሚበላው። ይሄን ትነኪዋለሽ ማለት ነው። ለውድ እያደረገ ነው። ያው ባይዘው በነገራችን ላይ ጌሙ በጣም ኔትወርክ ይፈልጋል ማለት ነው። ኔትወርክ በደንብ ከሌለ የመበላት እድልሽ የከፋ ነው የሚሆነው ማለት ነው። ይሄኛው በጣም በትንሽ የሚባለው ይሄ ጌም ያለው በ120 ነው የምትሄጂው ማለት ነው። ካሸነፍሽ 120ውን እየበላሽ ነው የሚሄደው ማለት ነው። ያስጨርስሽ ይችላል። ከዛ ከ120 ልጨምር ካሽ ስትይ ደግሞ ስንት ነው የሚሆነው? 240 ነው። ይሄ በ120 እስኪ አንድ ሁለት ልሞክርና ላሳይሽ። ለምሳሌ ቢስሚላህ እንዴት ትነኪዋለሽ? 100 ዊን አደረኩኝ ማለት ነው። ከዛ ልቀጥል ወይስ ልሄድ? ቢስሚላህ ትንሽ ልጨምር። በላኝ ዋው 1850 ዊን አደረኩልሻለሁ ሰሙዬ። እሺ ከዚህ ጋር አሁን ይሄንን ጌም ይበቃኛል። ሌላ ደግሞ ልሞክርልሽ። ለምሳሌ አሁን ይሄኛውን ደግሞ ኒው የሚል በአረንጓዴ ያለው ምንድነው ስሙ? ቦታው በአረንጓዴ ያለው ይሄኛውን እነካውና ከዛ ይሄኛውን ደግሞ ልሞክር። ያኔ ከዝቅተኛ ጀምሮ ስላለው ማለት ነው። እድለኛ ሆነ የሆኜ አሁን 1000 ምናምን ዊን አደረኩኝ። እንደዚህ ዊን አድርጌ አላውቅም ከሚገርምሽ። እሺ ከዛ አሁን እዚህ ጋር ደግሞ ዝቅተኛ ያለው እዚህኛው ደግሞ ከ15 ጀምረሽ ነው እያልሽ እዚህ ጋር ስትጨምር ይሄ መደመርና መቀነስ ምልክት አለ። የመደመሩ የመጨመር ነው። አሁን 300 እዚህ ጋር መቀነሱ ደግሞ ስትቀንሹ አንቺ ምድብሽ ነው የምትጫወቺበት ማለት ነው። እኔ በ15 ነው አሁን በዚህኛው የመጫወት የምፈልገው። ዝቅተኛው 15 ነው። በ15 እጫወታለሁ። በላኝ 289 አለኝ። እስኪ ለምሳሌ 20 ዊን አደረኩኝ። ዋው 25 ዊን አደረኩኝ። ዋው 25 አሁንም ዊን አደረኩኝ። አሁን 10 ዊን አደረኩ። ቀደም በልቶኛል። 10 ዊን አደረኩ። ባይዘው እያወረደኝ ነው እየመጣ ያለው እዚህ ጋር አሁን ላይ ማለት ነው። በልቶኛል። አሁን በልቶኛል 20 ሰጥቶኛል። ዞሮ ነገር እኔ መቀጠል ስለማልፈልግ ይበቃኛል። ላንቺ ለማሳየት አክል ነው ማለት ነው። ለምሳሌ አሁን ይሄን አክል ተጫወትኩኝ ይሄኛውን። ሌላም ደግሞ የ10 አለ። የ10 ደግሞ የትኛው ነው መሰለሽ? ዝም ብዬ ላንቺ ለማሳየት ነው። ይሄ የሆነ የሰው ምልክት ያለበት ይሄኛውን ስትነኪው ከ10 ጀምሮ መጫወት ትችያለሽ ለምሳሌ ማለት ነው። የላ ቶሎ በል። ይሄኛውን ጌም ከ10 ጀምሮ ነው ያለው ለምሳሌ ማለት ነው። ገባሽ አይደለ? ኔትወርክ ነገር ራሱ ደካማ ነው መሰለኝ። ቶሎ አልከፍትም እያለ ቪዲዮውም ረዘመ መሰለኝ። ሎዲንግ እስኪያደርግ በነገራችን ላይ ያው ጌም የትኛውን ቦታ እንደዚህ ኖርማሊ እንኳን ስንጫወት ትንሽ ጊዜ ይፈልጋል። ለዛም ነው
እና ጌም ስንጫወት ኔትወርካችን አሪፍ በሆነ ሰዓት ቢሆን የተመረጠ ነው። አናየሽ አይደለ? ይሄኛው ከ10 ነው አሁን የመደበልኝ ማለት ነው። ይሄው ሲጨምር ከ30 እያለ ወደ ሚሊዮን ይሄዳል። ግን ለጊዜው እኛ በ10 እንሂድ እስኪ። ለምሳሌ 219245 አለኝ። ሊሄድ በልቶኛል። 5 ተሰጠኝ፣ በልቶኛል። ዞሮ ነገር ያው እያበላኝ ነው። በዚህ መልኩ ይሄዳል። ያንኛው መጫወት ስለማልፈልግ ከዚህ በላይ መበላት አልፈልግም እና ይበቃኛል እያልሽ እየጨመርሽ መጫወት ትችያለሽ ማለት ነው። እሺ ማሪ። እና ሌላ ደግሞ አሁን ይሄንን ጌም ሞከርን አይደል? ሪዋርድ ውስጥ ትገቢያለሽ ሰዓት ሳይቀየር። አሁን እኔ ሰዓት እየሄደ ስለሆነ ሰዓት ሳይቀየር ሪዋርድ ውስጥ ስገባ አሁን ጌም የሞከርኩበት የተጫወትኩበት ሪዋርድ ውስጥ ራሱ ይሰጠኛል። ይሄው እንደምታዩ 2 ጌም ነው የሞከርኩት። አንደኛው ብዙ 1700 አክል ነው ዊን ያደረኩኝ። አንደኛው ደግሞ 10 ነው መሰለኝ። የሁለቱ ጌም አሁን ለምሳሌ 2 ነው የሁለቱም 60 ኮይን 120 ሪዋርድ ራሱ ሰጥቶኛል ማለት ነው። አይሽ አይደለ? ሁለቱን ሪሲፕል አድርገና ለቀፋል። ይሄን ይመስላል ወይ